Hello guys, how are you? Are you fine? Okay, today I'm going to teach you about the correlative conjunctions. Correlative conjunction. ከነዚህ ሶስቱ ታይፕ ኦፍ ኮንጃክሽን ዛሬ የምናየው ኮርላቲቭ ኮንጃክሽን የሚባለው ክፍል ነው የምናየው ማለት ነው። በጣም ምርጥ ቪዲዮ ነው። እስከ መጨረሻ መከታተል አለባችሁ ማለት ነው። ኮኦርዲኔቲቭ ኮንጃክሽንስ አር usually used in pairs በቃ ፔር ሆኖ ወይ ደግሞ በጥንድ ሆኖ ነው የሚያገለግሉት ማለት ነው። አያያዞቹ ወይ ደግሞ መስተጻምር ሆኖ የሚያገለግሉ ጥንድ ነው። መሃል ላይ አስገብቶ ሌላ ጥምረታቸው በቃ ያጣምሩታል፣ ጥሩ ያደርጉታል ማለት ነው። ሴንተንሱ ላይ usually used in pairs አብዛኛው ጊዜ they are combination of two conjunctions ኮንጃክሽንስ ሁለት ነገሮች ነው የሚያያይዙ ማለት ነው። ስለዚህ ምን አይነት በሆኑ ነው እንደዚህ ሆኑ ምንድናቸው? ኮኦርላቲቭ ከነሱሙ ኮኦ ሁለቱ ተጣምሮ በቃ ተደጋግፎ ጥሩ የሆነ ሴንተንስ እንዲፈጥሩ ያደርጋሉ ማለት ነው። እነዚህ ቃሎች በደንብ ጥሩ ናቸው ማለት ነው። አንተ እሺ ምን እስኪ ኤግዛምፕል 1 either or ከወሰድን one of them ማለት ነው። either ከወሰድን ኦር ያስከትላል። ከዛ ቀጥሎ ደግሞ ከዚህ one of them ከሁለቱ ወይ ደግሞ ከሁለት ግሩፕ አንዱ ማለት ነው። በሁለት ነገሮች አሉ። ከሁለቱ ግን ከሁለት አልተርናቲቭ አንዱ መውሰድ አለበት ወይ ደግሞ ሆነዋል የሚል ትርጉም አለው። either ወይ ደግሞ either or የሚል ነገር አለ። ኤግዛምፕል እስኪ she must be a teacher አለ። ሁለት ሴንተንሶች አሉ። እስኪ she must be a teacher እሷ ግዴታ መምህር መሆን አለባት እያለ ነው። እንደገና she must be a director ወይ ደግሞ እንደገና እሷ ዳይሬክተር መሆን አለባት እያለ ነው ሰውየው። ሲንግል ሴንተንስ አሉ። እነዚህ ሲንግል ሴንተንሶች ወደ አንድ ጠምረን ስኒ አያይዛቸው የሆነ ትርጉም ያለው ሐሳብ ይሰጠናል ማለት ነው። እስኪ በጥምረት ደግሞ ምን ያደርጋል? either or አስገብተን ስኒ ጠምራቸው ምን አለ? she must be either a teacher or a director በደንብ ይይት እሷ ግዴታ መምህር ወይ ደግሞ ዳይሬክተር መሆን አለባት። በቃ ከሁለቱ አንዱ መሆን አለባት እያለ ነው። ከሁለቱ አትወጣም እያለ ነው። ምን አለ? she must be either a teacher or a director ስለዚህ ከሁለቱ አንዱ ናት ማለት ነው በሌላ አባባል። እሺ either a teacher or a director ስለዚህ ኮኦርላቲቭ ኮንጃክሽን ነው ይሄ ማለት ነው። either or የሚለው ነገር። እሺ እስኪ ሁለተኛው ኤግዛምፕል ስንሄድ after will come next month አለ። አሁን አንዲ ነጠላ ሴንተንስ ነው ይሄ። እንደገና after will come tomorrow አለ። የመጀመሪያው next month ነው የሚለው። የሁለተኛው ደግሞ tomorrow ነው የሚለው ነገ። after ቀጣይ ወር ትመጣለች አለ። እንደገና ደግሞ after ነገ ትመጣለች እያለ ነው። አሁን ሁለት ሴንተንስ አሉ። እነዚህ ደግሞ ካንዱ መምረጥ አለብን ብሎ በሴንተንስ either or አስገብተን ስንጠምራቸው ደግሞ የሆነ ትርጉም ያለው ነገር ያደርግልናል ማለት ነው። ምን ይላል? after will come either tomorrow or next month በደንብ ይይት after ወይም ነገ ትመጣለች ወይ ደግሞ ነገ ከቀረች ግን ቀጣይ ወር ትመጣለች እያለ ነው ማለት ነው። either no or ይላል። or ነው የሚወስደው ሌላ አይደለም። or ኖር አይደለም ሌላ አይደለም። or either ከሆነ or ይወስዳል። ስለዚህ ይሄ ትርጉም ያለው ሐሳብ ነው ማለት ነው። ኮኦርላቲቭ ኮንጃክሽን የሚባለው በዚህ ምክንያት ነው። ሁለቱ ተጣምሮ ጥሩ የሆነ ሴንተንስ ስለሚሰሩልን ማለት ነው። either after will come either tomorrow or next month after ወይም ነገ ትመጣለች ወይ ደግሞ ቀጣይ ነገ ከቀረች ቀጣይ ትመጣለች ማለት ነው። ሁለቱ ግን አይደለም ከሁለቱ አንዱ ግን ታደርገዋለች እያለ ነው ወይ ደግሞ ትሆናለች እያለ ነው። እሺ ወደ ሶስተኛው ኤግዛምፕል ስንሄድ he should come on time አለ። he should come on time በጊዜ መምጣት አለበት እያለ ነው። መምጣት ቢመጣ ጥሩ ነው እያለ ነው። ሁለተኛ ደግሞ he should be punished አለ። he should be punished መቀጣት አለበት ወይ ደግሞ መቀጣት አለበት ካልመጣ ማለት ነው። ሲንግል ሴንተንሶች ናቸው እዚህ። አሁን አስቀድሞ መምጣት አለበት ወይ ደግሞ መቀጣት እያለ ነው። አሁን አጣምረን ስንጽፈው he should either come on time or be punished እሱ ወይ አስቀድሞ መምጣት አለበት ወይ ደግሞ መቀጣት አለበት። ከቀረ ግን ይቀጣል ማለት እኮ ነው። ወይ አስቀድሞ መምጣት አለበት አለበለዚያ መቀጣት ከሁለቱ አንዱ ነው። እየዘገየም
አስቀድሞ አይመጣም እንደገና መቅጣቱም ከተውነው አሸጋሪ ነው እያለ ነው ሰውየው ስለዚህ ከሁለቱ አንዱ መደረግ አለበት እያለ ነው አንተ ከሁለት አንዱ ማለት ነው either or he should either come on time or be punished እሱ አስቀድሞ መምጣት አለበት ወይ ደግሞ መቀጣት አለበት እያለ ነው እንደ ምክር አዘል ነው እየነገረ ያለው ማለት ነው ስለዚህ either or የሚለው ነገር ጨርሰናል አሁን ደግሞ neither or nor የሚል neither nor በደንብ none of the above ከሁለቱም ውጪ ይሆናል ማለት ነው ይሄ ማለት ነው neither nor ማለት በቃ ከሁለቱም አይደለም እያለ ነው እስኪ ኤግዛምፕል example 1 አልማዝ is not a teacher አለ አልማዝ መምህር አይደለችም እያለ ነው እንደገና አልማዝ is not a director እያለ ነው ሁለት ሲንግል ሰንተንሶች ናቸው እነዚህ አሁን ሁለቱ አጣምረን ባንድ ላይ ሴንተንስ ስንሰራቸው ደግሞ ምን ተጠቅመን neither nor ተጠቅመን ምን አይነት መልእክት ያስተላልፈልናል በደንብ እንየው እሺ አልማዝ is neither a teacher nor a director አልማዝ ወይም መምህርም አይደለችም ዳይሬክተርም አይደለችም ማለት ነው አይደለችም ከሁለቱም ውጪ ናት ምን ሌላ አርቶናለች ምንም እንደሆነች እንጃ ስለዚህ አልማዝ neither a teacher nor a director አልማዝ መምህርም አይደለችም ዳይሬክተርም አይደለችም ስለዚህ ከሁለቱ ውጪ ናት ማለት ነው neither nor የሚል መልእክቱ ይህ ነው ያስተላልፋሉ ስለዚህ ተጠምረው መልእክቱ ያስተላልፋሉ ሐሳቡ እየተረዳችሁ እንደሆነ ተስፋ አደርጋለሁ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮ ደግሞ ለዚህ ቻናል በተሰው ይሆናችሁ ሄዱ ኦኬ ወደ ሁለተኛው ኤግዛምፕል my father doesn't drink አለ ፋዘሬ አይጠጣም እያለ ነው የመጠጣት ሱስ የለትም ልምድ የለውም እያለ ነው ሲንግል ሴንተንስ ነው ይሄ ሁለተኛው ደግሞ my father doesn't smoke አለ አባቴ አያጨስም ወይ ደግሞ የማጨስ ሲጋራ የማጨስ ልምድ የለውም እያለ ነው ኦኬ ይህ ሁለት ሴንተንስ ወይ ደግሞ ሁለት ሲንግል ሴንተንሶች ባንድ ላይ neither nor ተጠቅመን ስንጽፋቸው ደግሞ ወይ ደግሞ ሴንተንስ ስንሰርታቸው ደግሞ ምን አይነት ትርጉም ያስተላልፋሉ በደንብ ተመልከቱ my father neither drinks nor smokes አለ my father neither drinks nor smokes አባቴ ወይ ማያጨስም ወይ ደግሞ ስሞክ አያደርግም የሁለቱም ውጪ ነው በቃ የሁለቱም ሱስ የለውበትም እያለ ነው አያጨስም ልምድ የለውም ለሁለቱም ማጨስ ሆነ መጠጣት ልምድ የለውም እያለ ነው neither nor my father neither drinks nor smokes አባቴ አያጨስም ድሪንክ አያደርግም ወይ ደግሞ አይጠጣም እያለ ነው ከሁለቱ ውጪ ነው እያለ ነው እሺ ኮኦርላቲቭ ኮንጃክሽን ምን እንደሆነ እየተረዳችሁ ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ እሺ እንቀጥል ሶስተኛው ቦዝ ኤንድ ተጠቅመንስ ምን አይነት ሴንተንስ እንሰራለን ቦዝ ሁለቱ በቃ ሁለቱ ተያይዞ ወይ ደግሞ አጣምሮ የሚሄዱ ቃሎች ናቸው ቦዝ ኤንድ two of them በቃ ሁለቱም የሚያማላ ሐሳብ ነው የሚያስተላልፉ ይሄ ደግሞ ሁለቱም አማልቶ የሚሄድ ሐሳብ የያዘልኝ ቃል ነው ማለት ነው አሁን ኤግዛምፕል ስንያይ ደግሞ ይረዳናል ኤግዛምፕል 1 he must be a teacher አለ እስኪ one single sentence ነው ሁለተኛ he must be a director አለ single sentence ነው አሁን ሁለቱ አጣምረን both and ተጠቅመን ስንሰራቸው ደግሞ በደንብ እዩ he must be both a teacher and a director እሱ ግዴታ መምህርን ዳይሬክተር መሆን አለበት በቃ ነው ማለት ነው he must be both a teacher and a director እሱ ግዴታ መምህርና ዳይሬክተር ሁለቱም ያሟላ ነው ሰውየው ማለት ነው መምህርን ዳይሬክተር መሆን አለበት በቃ ነው እያለ ነው he must be both a teacher and a director እሱ ግዴታ በቃ ሁኔታው ስታየው መምህርን ዳይሬክተርም ነው በቃ መምህርም ሆኖ ያገለግላል ዳይሬክተርም ሆኖ ያገለግላል ሁለቱም ያጣመረ በቃ የያዘ ነው እያለ ነው አንተ እየተረዳ ነው አይደል ስለዚህ both and ተጠቅመን ኮኦርላቲቭ ኮንጃክሽን ተጠቅመን መልእክታችን ፒውር ወይ ደግሞ ሙሉ በሙሉ ሐሳብ የሚያስተላልፍ አድርገን እየሰራ ነው ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል the student was late አለ the teacher was late እንደገና ሁለቱም ሌት አድርገዋል ኦኬ አሁን ሁለቱ ሲጣመሩ ደግሞ ምን አይነት ሴንተንስ ይሰራሉ በደንብ እዩ
both the teacher and the students were late ተማሪዎቹም መምህሩም ሌት ሆነዋል ወይ ደግሞ ዘግይተዋል እያለ ነው ዘግይተዋል ስለዚህ both and ተጠቅመን ምን አይነት ሴንቴንስ እንደሰራን እየተረዳችሁ ነው ደስ የሚል ሴንቴንስ ነው አይደል እናንተም እስኪ እነዚህ both and እና እነዚህ እያየናቸው የመጣ ነው ሁሉም እየተጠቀማችሁ የራሳችሁ ሐሳብ እየተጠቀማችሁ ሴንቴንስ ስሩና ደስ የሚል ፕራክቲስ እያደረጋችሁ ትሄዳላችሁ ማለት ነው ስለዚህ ምን አለ both the teacher and the students were late መምህሩና ተማሪዎቹ ዘግይቶ ነበሩ ያን ጊዜ እያለ ነው ስለዚህ both and ተጠቅመን ማለት ነው ሁለቱም ማለት ነው አሁን ወደ አራተኛው ስንሄድ ደግሞ አራተኛው ኤግዛምፕል ኮርላቲቭ ስንጠቀም not only but also ብለን የተጣመሩ ቃሎች ማለት ነው ፓራላል ናቸው ሁለቱም ተጣምረው ትርጉም ያለው የሚያስከትለው not only ከሆነ ማን ያስከትላል but also ማለት ነው both of them ማለት ነው እነዚህም both of them ሁለቱም ያጣምራል ማለት ነው እሺ እስኪ ሴንተንስ እንይ the secretary is willing to help me secretary ወይ ደግሞ ጸሐፊው ፍቃደኝነቱ አሳይቷል ለኔ ለማገዝ ይያለ ነው ኦኬ አንድ ሴንተንስ ነው ሲንግል ሁለተኛው the manager is willing to help me ማናጀሩም ለኔ ለማገዝ ፍቃደኛነቱ እያሳየ ነው ይያለ ነው አሁን ሁለቱም ጠምረን ምን ተጠቅመን not only but also ተጠቅመን ሙሉ ሴንተንስ ስኪን ስራቸው ባንድ ሴንተንስ እሺ not only the secretary but also the manager is willing to help me ዋው ምርጥ የሆነ ሐሳብ እየተጻፈ ነው ማለት ነው ምን አለ not only the secretary secretary ብቻ አይደለም but also the manager is willing to help me ስለዚህ ሁለቱም ፍቃደኝነታቸው አሳይተዋል ማለት ነው secretary ብቻ አይደለም ፍቃደኝነት ያሳየው ማናጀሩም ራስ ጭምር አሳይተዋል ይያለ ነው ምን አለ not only the secretary but also the manager is willing to help me to help me እኔ ለማገዝ ሴክሬታሪው ብቻ አይደለም ፍቃደኝነቱ ያሳየው ማናጀሩ ጭምር ነው ይያለ ነው አንተ ስለዚህ not only but also የሚል አያያዝ ቃል ወይ ደግሞ ኮርላቲቭ ሴንተንስ ቃሎች ተጠቅመን ነው ማለት ነው እሺ ወደስ ሁለተኛው ኤግዛምፕል the students could not solve the problem አለ the students couldn't solve the problem ተማሪዎቹ ያን ጥያቄ ሶልቭ ማድረግ አልቻሉም ይያለ ነው ኦኬ ሲንግል ሴንተንስ ነው ይሄ the teacher could not solve the problem መምህሩም ሶልቭ ማድረግ አልቻለም ሁለት ሴንተንስ ናቸው እነዚህ ሁለት ሴንተንሶቹ በአንድ ሴንተንስ አድርገን ስንሰራቸው ደግሞ ምን ተጠቅመን not only but also ተጠቅመን እሺ ምን አይነት ሴንተንስ ይሰራል እንየው not only the students but also the teachers couldn't solve the problem በደንብ ምርጥ የሆነ ተማሪዎቹ ብቻ አይደሉም ሶልቭ ማድረግ ያቃታቸው መምህሩም ጭምር ነው ሶልቭ ማድረግ ያቃተው ይያለ ነው ምኑን ጥያቄው ዋይ ምርጥ የሆነ ሴንተንስ not only the students but also the teachers couldn't solve the problem ተማሪዎቹ ብቻ ሳይሆን መምህሩም ሶልቭ ማድረግ አልቻለውም ይያለ ነው አንተ ምን አለ not only the students but also the teachers couldn't solve the problem thank you very much ይህ ቪዲዮ ምርጥ እንደሆነና እናንተ እንደወደዳችሁ ተስፋ አደርጋለሁ ከወደዳችሁ ደግሞ subscribe share and like አድርጉና ለዚህ ቻናልም ቤተሰብ ይሆናችሁ ሂዱ thank you very much